መጽሐፍ ቅዱስ የያዛችሁ ሐዋርያት ሥራ መጽሐፍ ምዕራፍ 6 ከቁጥር 7 ጀምሮ እስከ ቁጥር 10 ድረስ ያለው እናነብና ከዛ ፈንጠር ብለን ደግሞ ቁጥር 15 እናነባለን። የእግዚአብሔርም ቃል እየሰፋ ሄደ። ሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 7 የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የነጻ ወጪዎት ከተባለችው ምኩራብ ከቀሬና ከእስክንድሪያም ሰዎች ከቂልቅያና ከእስያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። ቁጥር 15 እንደዚህ ይላል። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ታያቸው። ምዕራፍ 5 ጨምራችሁ ገፋ አርጋችሁ ስታነቡት የሚነግራችሁ ነገር በጣም አንዳንድ አላስፈላጊ የሆኑ ነገሮች በቤተ ክርስቲያን ውስጥ ተፈጸሙ። ምን ብላችሁ ካላችሁ ከግሪክ የመጡ አይሁዳውያንና እዛው ያሉ አይሁዳውያን መካከል ቁርሾ ተፈጠረ። ግሪካውያኑ ጥያቄ ማንሳት ጀመሩ። ምን የሚል? መበለቶቻችን እየተበደሉብን ነው የሚል ጥያቄ ማንሳት ጀመሩ። ኖ እኛ እንደምንፈልገው እየተስተናገዱ አይደለም የሚል ጥያቄ ማንሳት ጀመሩ። በዚህ ምክንያት ፒተር እንደዚህ ያለ እኛ ለጸሎትና ለቃሉ ምን እንበል እንትጋ እና ይሄን ጉዳይ የሚያስተናግዱ 7 ሰዎች እናንተ መርጣችሁ አምጡልናል። 7 ሰዎች ተመረጡና ተወሰዱ። እነማን እንደሆኑ እናንተ ታውቃላችሁ። መጽሐፍ ቅዱስን በደንብ አድርጋችሁ እንድታነቡት በዚሁ አጋጣሚ ኢንቫይት አድርጋችኋልና ምዕራፍ 6 7ቱ ሰዎች ሲመጡ ታያላችሁ። ከነዚህ ከሰዎች መካከል አንዱ እስጢፋኖስ ይባላል። የተመረጠው ለምንድን ነው አትሉም? እንጀራ እንዲያቀርብ የተመረጠው ለምንድን ነው? ነግሬያችኋለሁ። እኔ ዛሬ ትምህርት አይደለም፣ ዛሬ መልእክት ነው ይዤ የመጣሁት። ጌታ ብሎኛል። በያው እግዚአብሔር ፊት በፊቱ ነበርኩኝ። እግዚአብሔር ብሎኛል። እግዚአብሔር ብሎኛል። አንዳንዶች በስራችሁ፣ አንዳንዶች በክርስትናችሁ፣ አንዳንዶች በጸጋ አገልግሎታችሁ አንድ ቦታ የቆማችሁ ሰዎች፣ ተመሳሳይ ቦታ ያላችሁ ሰዎች፣ ነገራችሁ ከፍም ዝቅም ማለል ያላችሁ ሰዎች ሕያው ጌታ እግዚአብሔር ዛሬ ልኮኛል። እንዲህ የነበረው ይዞራል። ጌታ ዛሬ ተርኒንግ ፖይንት እግዚአብሔር ይሰጣችኋል። እና he was chosen for provide something የሆነ ነገር እንዲያቀርብ ማቅረብ ብቻ አይደለም፣ እኚህ መበለቶችን እየያዘ ወደሚያርፉበት ክፍል እንዲወስዳቸው የተመረጠ ሰው ነው። የተመረጠው እጅ እንዲያስታጥብ፣ ምግብ እንዲያቀርብ፣ ምን እንዲል የተመረጠ ሰው ነው። ኢንፋክት መጽሐፍ ቅዱሳችን ላይ ስታነቡ ከተመረጡት ከ7ቱ 2 ናቸው ፐርፌክትሊ የእግዚአብሔር ጸጋ በላያቸው ላይ ተገለጠ። እስጢፋኖስና ፊልጶስ የሚባሉት ማለት ነው። ሌሎቹ 5ቶቹ ይብን የት እንደደረሱ እንኳን መጽሐፍ ቅዱሳችን አያወራም። እና እስጢፋኖስ የሚባለው ሰው እኔ አማሜዝ በጣም ነው የተገረምኩት። ለምን ብላችሁ ካላችሁ የተመረጠበት ጉዳይ ሌላ፣ የተገለጠበት ጉዳይ ሌላ። እሱ የመጣበት ጉዳይ ሌላ፣ to the front የመጣበት ጉዳይ ሌላ ነው። እዛ ጋር ሲደርስ ግን የተገለጠው ነገር ሌላ ነው። የተመረጠው እንጀራ እንዲያቀርብ ነው። የተመረጠው ውሃን የሆነ ነገር እንዲያቀርብ ነው። የተመረጠው ሰዎችን እንዲያስተናግድ ነው። ሰዎችን የሚያስፈልጋቸውን ነገር ማቅረብ እንዲችል የተመረጠ ሰው ነው። ነገር ግን መጽሐፉ ሲናገር እንደዚህ አለ፣ እስጢፋኖስም ጸጋንና ኃይልን ተሞልቶ ሰዎቹ የሰጡት ነገር ያልተሞላውን ነው። የተሞላው ግን ባልተሞላው ጉዳይ ተገለጠ። አንዳንድ ጊዜ በጣም የሚገርማችሁ እንደዚህ ነው። እግዚአብሔር ለምን እዚህ ያመጣኸኝ አትበሉ። እግዚአብሔር ለምንድን ነው እንደዚህ አይነት ቦታ የቆምኩት? ለምንድን ነው እንደዚህ አይነት ቦታ የምሰራው አትበሉ። እዛ ጋር የሆነ ነገር ሊገልጥ ነው እግዚአብሔር። እዛ ጋር የሆነ ነገር ሊያመጣ ነው እግዚአብሔር። አረ ሃሌሉያ። እና በማን ነው እስጢፋኖስ የተመረጠው? እንጀራ እንዲያቀርብ ነው። የተገለጠው ግን ጸጋ፣ የተገለጠው ግን ኃይል፣ የተገለጠው ግን ድንቅ፣ የተገለጠው ግን ተአምራት። እግዚአብሔር ዛሬ እንደዚህ ያደርጋችኋል። ሰዎች ራሱ ከሚያስቧችሁ ውጪ መሆን ትጀምር። አያለሁ አሁን በመንፈሴን የምመለከተውን ነገር ልንገር። ብዙዎቻችሁ ሰው በሰጣችሁ አጥር ውስጥ ነው እየተንቀሳቀሳችሁ ያላችሁት። በያው እግዚአብሔር ፊት ዛሬ ጌታ በእኔ ተጠቅሞ ገፍቶ ያስወጣችኋል። አሜን። ገፍታችሁ ትወጣላችሁ። አሜን።
ብዙዎቻችሁ የሆነ ሳምቲንግ በሰጧችሁ 4 በ4 በሆነ በሰጧችሁ የሆነ እንደዚህ በታጠረ በሰጧችሁ ከዛች መውጣት ክልክል ነው የተባላችሁ እስኪመስል ድረስ ኑሮ ከዛች መውጣት መንፈሳዊ ህይወት ከዛች መውጣት አገልግሎት ካሎታ ካማስ ግድ የለም ዛሬ ይሰብረዋል። አሜን። ልቀቀኛ ዛሬ ይሰብረዋል። አሜን። አረ ሃሌሉያ። የሚሰብር የእግዚአብሔር እጅ ይመጣል። የሚሰብር የእግዚአብሔር ኃይል ይመጣል። He was chosen for to feed something. ለነሱ እንዲመግብ ተመረጠ። ሰውየው ውስጥ እንጀራ መመገብ የለም። ሰውየው ውስጥ የተሞላው ነገር አለ። የገባ ነገር አለ። ኃይል ገብቶበት፣ ጸጋ ገብቶበታል፣ እሳት ገብቶበታል፣ መንፈስ ገብቶበታል፣ ድንቅና ተአምራት ገብቶበታል። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም እኔ ዛሬ ጸልያለሁ። በያው እግዚአብሔር ፊት ጸልያለሁ። ቀኛችሁን በተቀማጨው ከፍ አድርጉልኝ። በጌታ በኢየሱስ ስም ያጠራችሁ ዛሬ አጥሩ ይከንጠል። የያዛችሁ ዛሬ መያዣው ይሰበር። እስራቱ ዛሬ ከላያችሁ ላይ ይፈታል። ለትላልቅ ነገር ተጠርታችሁ እኔ አወስኮኝ አዋሽ 40 ነበርኩኝ። አዋሽ 40 የምታውቁት ከሆነ ቱ ደሞስ በጣም ከኛም የባሰ በጣም ኃይለኝ እና ወደ አዋሽ 40 ሲሄድ ፓስተር በጣም ትላልቅ ቦቲ መኪኖች በጣም ትላልቅ ያው ከዛ ስለሚያጡ መንገድ ላይ ይቆማል እና እንዴ ኮንፊውዝድ ነው የሆንኩት። ምክንያቱም ከለ በጣም ትላልቅ ናቸው፣ ትንሽ አይደሉም። ጎማቸው ትልልቅ ነው እና ኤቭሪቲንጋቸው ትልልቅ ነው፣ ግን ሲቆሙ በጥንጥ ድንጋይ ነው የሚቆሙት። እነሱን በማይመጥን ትንጥ ድንጋይ ጎማቸው ስር ተደርጎ ቀጥ ብለው ቆመ። በጌታ በኢየሱስ ስም አልኩኝ ለካ ዩሲ እኛ እንደዚህ እኮ ነው የገባው ያለ እንደሆነ አልገባኝም። እኔ የተረዳኛለን በጣም ትልልቅ ናቸው። ይዘዋል ደግሞ እኮ እየመጡ ነው። ይዘዋል ነዳጅ ይዘዋል እኮ ጭነት እኮ ይዘዋል እየመጡ እኮ ነው። ግን የሚገርም ትንሽዬ ድንጋይ ተደርጎባቸው ቆመዋል። በጌታ አሁን አንዳንዶቻችሁ እዚህ ውስጥ አላችሁ ልክ እንደነዚህ መኪኖች ተጭናችሁ ውስጣችሁ ይዟችሁ በቃ እግዚአብሔር ከምሮባችሁ ጸጋ ሰጥቷችሁ ኃይል ሰጥቷችሁ የሆነ ነገር ሰጥቷችሁ ግን ልክ እንደነዚህ መኪኖች በጥንጥ ድንጋይ የቆማችሁ ግድ የለም ዛሬ እጅ ገብቶ ድንጋዩን ያነሳል። አሜን። ምድርን እንድትሞላ ተጠርተ ምድርን እንድትሞይ ተጠርተሽ ትውልዱ እንዲሰማ ተጠርተ ትውልዱ እንዲሰማሽ ተጠርተሽ የታጠርሽበት አጥር ዛሬ ይፈጠስ። ልቀቀ የታጠርክበት ዛሬ ይፈተን። ከና ዛኮላ ባራሳካ አሁን የምትፈዝ ከሆነ በጣም አስናለሁ። እስጢፋኖስ እንደዚህ ነው ያለበት ነገር ተለወጠ። የተጠራበት ጉዳይ ተቀየረ። እንጀራ ለማቅረብ የተጠራው ሰውዬ ወደ ፈውስ ማቅረብ ጀመረ። እውር ማብራት ጀመረ። አንካሳ ማስለል ጀመረ። ደመናውን ማስነብ ጀመረ። በሽተኛ መፈወስ ጀመረ። ያለ ሰፈራችሁ የቆማችሁ አንተን ነው ማወራው። ገብቷል? ያለ ሰፈራችሁ የቆማችሁ ያለ ጥያቄያችሁ የቆማችሁ በሆነች ነገር የቆማችሁ ዛሬ እግዚአብሔር ያስኬዳችኋል። ዛሬ እግዚአብሔር ያስኬዳችኋል። ዛሬ እግዚአብሔር ያራምዳችኋል። ወይኔ የት ሊድ ማቻሮታ ካቫስ ነጃ ካማራቫስ ከቴ ሮካማ ራፋቲ ዳራሸከቴ ኧረ በኢየሱስ ስም ኧረ በኢየሱስ ስም ዛሬ ከልምምድ ትወጣለህ። ከቆየበት ተራ ነገር ትወጣለህ። ካልጠቀመ እርምጃ ትወጣለህ። ከማይጠቅም ጉብኝት ትወጣለህ። አብሮ ካለ ጉርብትና ትወጣለህ። ስማይ ወይኔ በኢየሱስ she was calling for the queens ለንግስና የተጠራ ለንግስና ልክ ነኝ ለንግስና የተጠራች ሴት ነች። ማናት ለኝ አስቴር በት ስሟ ማን ነበር መጀመሪያ? ሐዳሳ። ስሟ ምን ማለት እንደሆነ ታውቃለህ? ሐዳሳ የኩሽና ሴት። መርዶኪዮስ ግን ሲያያት ለካም ንግስት ነች። ንግስት የተቀምጣለች ኩሽና ነው። ኢየሱስ በእርግጥ ሼናታ ላባራሳካታ በእርግጠኝነት ልንገር
ኔክስት ታይም ሰፋ ብሎ ነው ሮጣለሁ ካላቲ ካማስ ያው ጌታዬ ምስክሬ ሴትዮዋ የሚገርም ንግስትነት አለባት ግን ኩሽና እንደዚህ ትላለች እሳት ታቀጣጥላለች የሆነ ምግብ ሀዳሳ የሚል ስም ተሰጥቷት ከዚያ አትውጪ ተብላ እዚሁ ተቀመጪ ተባለች አይ መርዶክዮስ አያት ሲያት ንግስት ነች ሲያት ለአርጤንሴስ ትገባለች ሲያት የአይሁድን መከራ የምታስወግድ ነች ሲያት ጥያቄ በሷ ይመለሳል ሲያት ትውልድ በሷ ያመልጣል ሲያት በሷ አካላባሳ ሲያት ዘንግ የሚዘረጋላት ናት ሲያት የምትወደድ ናት ሲያት አካላሳካ ከዓለም ከመጡት ሁሉ የምትመረጥ ነች ዛሬ ለአንድ ሰው እናገራለሁ ከተቀመጥክበት የሚያነሳ እጅ መጣ ከተደበቅበት የሚያነሳ እጅ መጣ ከተሰወርክበት የሚያነሳ እጅ መጣ በኢየሱስ በጌታ በኢየሱስ እግዚአብሔር ያሳየኛል ያው ጌታዬ ምስክሬ ዛሬ ያሰራችሁ ይለቃችኋል በእውነት ይለቃችኋል አንዳንዶች ያለው አፋችሁ ሲለቀቅ አንዳንዶች ያለው ጆሮአችሁ ሲለቀቅ አንዳንዶች አይናችሁ ሲለቀቅ አንዳንዶች እግራችሁ ሲፈታ አንዳንዶች አብዝታችሁ ስትራመዱ አስፍታችሁ ስትራመዱ እየጨበራችሁ ስትራመዱ ሰማኝ ማልንገርህ ለንግስና የተጠራ ጎልያድን አይፈራም ህዝብ ለማዳን የተጠራ በፈሪ አይፈራም ባልተገረዘ ወደ ኋላ አይቀርም ካላዳጋዳጋስ እኔ አንድም አቀው መዝሙር አለ እኔ ወቁታል ህልሜ ሰፈር አይቀርም ህልሜ ሰማይ ሳውል ጋር ሲገባ ማለት ዳዊት እንደዚህ ነው ሳውል ጋር ሲገባ ማለት አታቀውም ማለት ማንን አለው ይሄን ሰውዬ አታቀው የቱን ይሄንን አታቀውም ማለት እንዴት አታቀውም ማለት አታቀው እሱ እኮ አለው ከልጅነቱ ጀምሮ አለው ስልጡን ወታደር ነው አለው ከዛ ሲሏል ብረት ለበስ ነው አለው እና ሲለው ዳዊት እንደዚህ አለ ለጃታካስ እኔ በኔ ትርጉም ነው ማወራችሁ ዳዊት እንደዚህ አለ እግዚአብሔር ያሰለጠነው ይበልጣል ሰው ያሰለጠነው ለምን እንዲያልክ አትለኝም ዳዊት የተናገረው የአባቴን በጎች በምድረ በዳ ስጠብቃል አንበሳና ድብ ይመጣብኝ ነበራል ከበጎቼ መካከል ይወስድ ነበራል ተከታትዬ አስጥለዋለሁ አለ በእኔ ላይ ሲነሳ አለ ገንጥዬ ጥለዋለሁ አለ እግዚአብሔር አለ ይሄንን አስለምዶኛል ከዛ ሲሏል ይሄ ከዚህ ካልተገረዘ እስራኤል በሙሉ ተሰብስቦ ያላየውን ጉዳይ ነው ዳዊት ያየው እስራኤል በሙሉ ጦረኛነቱን ሲያይ ዳዊት አለመገረዙን ያያል እስራኤል በሙሉ ተሰብስቦ ብረት ለበስነቱን ሲመለከት ዳዊት ያልተገረዘ ኪዳን የሌለው መንፈስ የሌለው እግዚአብሔር የሌለው ግባት የሌለው ጸጋ የሌለው አቻካቶ ካማራ ልዩነታችን ስማ የለበስነው አይደለም ልዩነታችን የበላነው አይደለም ልዩነታችን የጠጣነው አይደለም የምናመልከው ጌታ የጠራነው ጌታ ኢየሱስ ያለው ጌታ አባቶ He's our difference He's our ልዩነት የኛ ልዩነታችን እሱ ነው ብራዘር ስማይ ልንገርህ ለታ ካማስ ስማይ ልንገርህ ስማይ አገሪቷ የነሱ ነው ምድሩ የነሱ ነው ስም ያወጡት እነሱ ነው ገራራ ብለው የሰየሙት እነሱ ነው መሬቱን ያደረቀው እግዚአብሔር ነው ዝናብ የከለከለው እግዚአብሔር ነው እና እግዚአብሔር በከለከለው ማን ዘርቶ ማን ይበቅልለታል ማን ዘርቶ ማን መቶ እጥፍ ያጭዳል ሁሉ ዘርተዋል የሁሉ ሲበላ የይስሐቅ አይበላም ምክንያት ካልክ የይስሐቅ ልዩነት ዘሩ ላይ አይደለም የይስሐቅ ልዩነት ስንዴው ላይ አይደለም የይስሐቅ ልዩነት አፈሩ ላይ አይደለም አንድ ሰው ይልቀቅና ዛሬ እወጣለሁ ይበለኝ ልቀቀኝ ዛሬ እራመዳለሁ በለኝ አልያዝም በለኛ ጥሼ ይሄዳለሁ በላ በኔ ውስጥ ያለው በላ ይሰራል በለኛ ይፈጽማል በለኛ ድንቅና ታምራት ያደርጋል በለኛ ይህን ሰውዬ ድንቅ
ድንገት እዚህ ጋር ተመርጦ እጅ የተጫነበት ሰውዬ እንደው ጥሩ የሆነ መንፈሳዊ ትሬኒንግ እንኳን እንዳለው የማናቀው ሰውዬ እንደው በቃ ከምንድነው ከደቀ መዛሙርቱ እንኳን አብሮ አፕ ኤንድ ዳውን ያልወጣ ሰውዬ የሆነ ነገር ስትል በጣም የሚገርም ከቄሬና ከእስክንድርያ ከምናምን አገራት ሰዎች ይመጣሉ እና ይመጡና ለክርክር ሲፈለግ ፒተር አይወጣም፣ ያዕቆብ አይወጣም፣ የሚወጣው እስጢፋኖስ። ለምን ካል እግዚአብሔር ለካ ድንቅና ተአምራት የሆነ ጸጋ ብቻ አይደለም የሞላበት አፉንም ለካ ቀብቶታል። እና መጽሐፉ ሲናገር የሚናገርበትን መንፈስና ጥበብ ይቋቋሙ ዘንድ ከባራት ይባሳክ ለመከራከር የመጡት ጌታን ሲቀበሉ አይታያችሁ? ለመጨቃጨቅ የመጡ ሰዎች እጃቸውን ለጌታ ሲሰጡ እኛ በቃ እምነት አለን፣ እኛ ሃይማኖት አለን፣ ከጥንት የነበርን ምናምን ያሉ ምናምን ሺህ ዘመናት አለን ያሉ ሰዎች ለመከራከር ሲመጡ ስማ እኛ ምናመልከው በእንዲህ ገብቶ በእንዲህ ወጥቶ ምናምን ለማለት የመጡ ሰዎች የምትናገሪው ሳይችሉ ሲቀሩ የምታወሪውን ሳይችሉ ሲቀሩ እሱ እንዳይገርምህ ቁጥር 15 ላይ እየጨረስኩ ስለሆነ ነው መልእክት ስለሆነ ቁጥር 15 ላይ ደግሞ ሲነግረን እንደዚያ ሲናገር ማለት ትኩር ብለው ፊቱን ሲመለከቱት ፊቱ የመላእክ ፊት ሆኖ ታያቸው እና ይኸውልህ በጣም የሚገርም የተጠራበት ቦታ ላይ ስትቆም እግዚአብሔር የጠራችሁ ቦታ ላይ ስትቆሙ እግዚአብሔር ያላችሁ ቦታ ላይ ስትቆሙ ስትራክቸራችሁ ራሱ ነው የሚቀየረው። አልገባችሁም? ፊዚካል ስትራክቸራችሁ ራሱ ይቀየራል። ድሮ የሚያውቁሽ በሆነ ውበት አልባ በሆነ ነገር ከሆነ ግን እግዚአብሔር የጠራ ቦታ ስትቀም ላዶቦስ ሳትበላ ግሬስ አለ፣ ሳትለብስ የሆነ ነገር ይመጣል። አረ ኢየሱስ ጌታ ነው። ማን ተኩር ብለው ሲመለከቱ አለ የሰው ፊት ማየት አቆሙ። የሆነ ቀድሞ የሚያውቁት እስጢፋኖስን ማየት አቃታቸው። የሆነ ና የምናቀው አይደለም ለማለት እንኳን እስኪያስቸግራቸው እኔ ኢትስ አሜዚንግ ሰዎቹ መልአክ ያውቃሉ ማለት ነው። የመልአክ ፊት መስሎ ከታያቸው መልአክ ያውቃሉ ማለት ነው። መልአክ ያውቃሉ። ግራ የገባቸው እሱ ነው። የደነገጡት በሱ ነው። ለምን ካል ህግ የመጣው በመልአክ በኩል ለነሱ እንደተሰጣቸው ያውቃል። የመልአክ ትሬኒንግ አላቸው። የሌላቸው የትክክለኛው የጋር ትሬኒንግ ነው የሌላቸው። ማሎቶስ ያለበት መጣ ትክክለኛ ቅድም ፓስተር እንደተናገ ትክክለኛ ኮኔክት ያደረገ ሲመጣ በጣም የሚገርም ኮሚኒኬሽኖች ሁሉ ይዘጋሉ። ክፉ የሆኑ ኮሚኒኬሽኖች ሁሉ ይዘጋሉ። ምድራዊ የሆኑ ኮሚኒኬሽኖች ሁሉ ይዘጋሉ። እግዚአብሔር ዛሬ እንደዚህ ያደርጋችኋል። ፊታችሁን ከተቀመጣችሁበት ያዞረዋል። ወደ ተጠራችሁበት ያዞረዋል። ወደ እግዚአብሔር ዘላለማዊ ጥሪ ያዞረዋል። ጌታ ሆይ ጸልያለሁ በኢየሱስ ስም ሁላችንን እግዚአብሔር ሆይ እኔንም ጉባኤህንም በዚህ ያለን ሁላችንም እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። ዛሬ ተርኒንግ ፖይንታችን ይሁን። ዛሬ የምንቀየርበት ቀናችን ይሁን። በውስጣችን ያለው የሚገለጥበት ይሁን። የተጠራንበት የሚገለጥበት ይሁን። በጌታ በኢየሱስ ስም ብዬ ጸለይኩኝ።